ሰላም ውድ የአልፋ ቲዩብ ተከታታዮቻችን እንደምን አላችሁ? ለዛሬ አንድ አስገራሚ ጽሑፍ ይዘን ቀርበናል። ተከታተሉን። የኮሮና ወረርሽኝ ዓለምን አስጨንቆ በያዘበትና የብዙ ሰዎችን ሕይወት እየቀጠፈ ባለበት ሰዓት ሌላ ተጨማሪ አስደንጋጭ ዜና ከተለያዩ አቅጣጫዎች የዓለምን ሕዝብ በማስጨነቅ ላይ ይገኛሉ። ከነዚህም ዜናዎች መካከል የዓለማችን ግንባር ቀደሙ ቢሊዮነርና የማይክሮሶፍት ባለቤት የሆነው ቢል ጌትስ በክትባት ስም አንዳች ረቂቅ የሆነ ግዑዝ ነገር ክንዳችን ላይ ሊቀብርብን ነው የሚል ሲሆን ይህም ወሬ የዓለምን ሕዝብ በሁሉም አቅጣጫ ጭንቀት ውስጥ የከተተበት ሁኔታ ነው ያለው። እውን ቢል ጌትስ በክትባት ስም ክንዳችን ውስጥ ሊቀብሩት ያሰቡት ነገር አለን በሚል ርዕስ ቢቢሲ ለንባብ ያቀረበውን ጽሑፍ እኛም በሚከተለው መልኩ አዘጋጀ ነው። ተከታተሉን። ማህበራዊ ድር አምባው በሴራ ንድፈ ሐሳብ አብዷል። ይህ የሴራ ትብታቦ ኮንስፓይረሲ ቲዮሪ በተለይ ከኮቪድ-19 ክትባት ጋር በተያያዘ ከሯል። የሴራ ንድፎች እንዲሁ ቸል የሚባሉ ጉዳዮች አይደሉም። የሴራ ፈታዮችም ስራ ፈቶች ሊባሉ አይችሉም። ምክንያቱም ደግሞ ብዛታቸው። ልብ ማለት የሚገባን ስለ ሴራ ትንተና ስናስብ ስለ ብዙሃኑ ሕዝብ አስተሳሰብ እያወራን እንደሆነ ነው። ሴራ ፈታዮች እጅግ ተጽዕኖ ፈጣሪዎች ከመሆናቸው የተነሳ መልእክታቸው በአጭር ሰዓት ውስጥ ክፍለ ዓለምን ሊያጥለቀልቅ ይችላል። ለምሳሌ ዩጎቭ የተባለው የጥናት ቡድን በአሜሪካ በ1640 ሰዎች ላይ በሰራው ቅኝት 28 ከመቶ አሜሪካውያን ቢሊዮነሩ ቢል ጌትስ በክትባት ስም ክንዳችን ላይ አንዳች ረቂቅ ዲጂታል ሚሞሪ ማይክሮቺፕ ሊጨምርብን ይፈልጋል ብለው ያምናሉ። ይህ አሃዝ ከሪፐብሊካን ደጋፊዎች ዘንድ ሲደርስ 44 ከመቶ ይሆናል። ለመሆኑ ቢል ጌትስ ምን ፈልጎ ነው ሚሞሪ ዲስክ ክንዳችን ላይ የሚቀብረው? ይህን ለመመለስ ኮቪድ-19 ቫይረስ እንዴት ሊፈጠር ቻለ የሚለውን በሴራ ነዳፊዎች መነጽር ማየት ይኖርብናል። በሴራ ነዳፊዎች እሳቤ ቫይረሱን የፈጠረው የማይክሮሶፍት ፈጣሪ ቢል ጌትስ ነው። የዚህ አንድ ማረጋገጫ አድርገው የሚወስዱት ደግሞ ቢል ጌትስ ከዚህ ቀደምም ይህ ቫይረስ ሊከሰት እንደሚችል ያውቅ የነበረ መሆኑን ነው። ቢሊዮነሩ ቢል ጌትስ ዓላማው የዓለምን ሕዝብ ሁለመናውን መቆጣጠር ስለሆነ መጀመሪያ ቫይረስን ፈጠረ፣ ቀጥሎ ደግሞ ክትባቱን ይፈጥራል ይላሉ። ክትባት ውስጥ ደግሞ በአይን የማይታይ ረቂቅ ዲጂታል ሚሞሪ ማይክሮቺፕስ ይቀብርብናል በማለት ያስባሉ። ቢቢሲ የነገር እውነት ነው ወይ ሲል የቢል ጌትስ ፋውንዴሽንን ጠይቆ ቅጥፈት ነው የሚል ምላሽን አግኝቷል። ይህ የሴራ ትንታኔ በአሜሪካ ውስጥ ብቻ የሚያጠነጥንም አይደለም። የሩሲያ ኮሚኒስት ፓርቲ መሪ እነዚህ በሉዓላዊነት የሰከሩ ሰዎች በክትባት ስም በድብቅ ክንዳችን ውስጥ መቆጣጠሪያ ሊከቱብን ይፈልጋሉ ሲሉ ተሰምተዋል። የቀድሞው የዶናልድ ትራምፕ አማካሪ ሮጀር ስቶን ከሰሞኑ በሰጡት አንድ አስተያየት ደግሞ አንዳንድ ሰዎች ለኮሮና ቫይረስ መመርመር አለመመርመራችንን ለማጣራት እንዲረዳ አንዳች ነገር እጃችን ውስጥ ይቀበር እያሉ ነው ሲሉ አስተያየት ሰጥተዋል። ይሁንና ሚስተር ሮጀር አስተያየታቸው ላይ የቢል ጌትስን ስም አልጠቀሱም። ይህ በቢል ጌትስ ዙሪያ የተተበተበው ሴራ እየተጠናከረ የመጣው ባለፈው መጋቢት ራሳቸው ቢል ጌትስ የሰጡትን አንድ አስተያየት ተከትሎ ነው። ወደፊት አንዳች የሆነ ዲጂታል ሰርቲፊኬት ሊኖረን ይችል ይሆናል። ይህም ቫይረሱ ያለብንና ነፃ የሆነውን ለመለየት የሚያስችል ነው ብለው ነበር በንግግራቸው መሃል። ዲጂታል ሰርቲፊኬቱ ማን እንደተመረመረ፣ ማን ቫይረሱ እንዳለበት፣ ማን ክትባት እንደወሰደ አጥርቶ ይናገራል ሲሉ አብራርተዋል። ይህን ተከትሎ ወዲያውኑ አንድ ጽሑፍ ታተመ። የጽሑፉ ርዕስ ቢል ጌትስ ቫይረሱን ለመዋጋት ረቂቅ ዲጂታል ሚሞሪ ክንድ ላይ መቅበር ያስፈልጋል አሉ የሚል ነበር። ይህ ጽሑፍ ደግሞ ለዘገባው መነሻ ያደረገው በጌትስ ፋውንዴሽን ትብብር የተሰራ አንድ ጥናት ነበር። ጥናቱ የሚያወራው ሰዎች ክትባት ስለመውሰዳቸው የሚያሳውቅ የመረጃ ቋት ስለማዘጋጀት ነው።
ክትባት ሲወስዱ የመርፌው ጫፍ ቀለም ስለሚኖረው ያን ጊዜ የወሰደውንና ያልወሰደውን መለየት ከባድ አይሆንም ብሎ ያምናል። ሆኖም በዚህ ጥናት የተጠቀሰው ቴክኖሎጂ ክንድ ውስጥ የሚቀበር ረቂቅ ሚሞሪ ዲስክ አይደለም። ከዚያ ይልቅ ይህ በየመሸታ ቤቱ ወይም የሙዚቃ ፌስቲቫሎች ሲዘጋጁ የከፈለና ያልከፈለ ትኬት ተያዘና ያላዘን ለመለየት በር ላይ በታዳሚዎች አይበሉባ ላይ የሚታተመው ዲጂታል ቀለም አይነት ነው ይላሉ። ወይም ይበልጥ ለመረዳት ንቅሳት ልንለው እንችላለን። ወይዘሪት አና ጃግሊኒክ የተባለች የዚሁ ጥናት ባልደረባ እንደምትናገረው ይህ የንቅሳት ሐሳቡ ራሱ ገና ሐሳብ ነው፣ ተግባራዊ እንኳን አልተደረገም። በጭራሽ ሰዎችን ለመከታተልም የሚተገበር ጥናት አይደለም ብላለች። ቢል ጌትስ ሊቆጣጠረን ነው የሚሞክረው። የማይክሮሶፍቱ ፈጣሪ በጎ አድራጊና ቢሊዮነሩ ቢል ጌትስ ለሴራ ፈታዮች የተመቹ ሰው ሆነዋል። በእንግሊዝ አንድ ብዙ ተከታዮች ያሉት የትዊተር ሰሌዳ ቢል ጌትስ በቫይረሱ በአሜሪካን 700,000 ሰዎች እንደሚመቱ አረጋገጡ ብሎ ጻፈ። ይህን ካለ በኋላ ጽሑፉን አሌክስ ጆንስ ከተባለ አንድ ቀኝ አክራሪ የሴራ ፖለቲካ አራማጅ ገጽ ላይ ከነበረ ቪዲዮ ጋር አሰናሰለው። ይህ የትዊተር መልእክት 45,000 ሰዎች ተጋሩት። ሰዎቹ ያልተረዱት ነገር ግን ቢል ጌትስ ያንን አለማለታቸውን ነው። በቪዲዮ ላይ ቢል ጌትስ እያወሩ የነበረው በሕክምናው ዓለም ክትባት ጊዜና ሰፊ ጥናት የሚፈልግ እንደመሆኑ ይህ ሳይደረግ ቢቀር የጎንዮሽ ጉዳቱ ምን ያህል አደገኛ እንደሆነ ለማሳየት ነበር የተናገሩት፣ በተለይም በሽማግሌዎች ዘንድ። ይህንንም ለማስረዳት መላምታዊ ቁጥር አስቀመጡ። ለምሳሌ እንበልና ከ10,000 ሰዎች በአንዱ አዛውንት ላይ እንኳን ክትባት የጎንዮሽ ጉዳት ቢያመጣ በአሜሪካ 700,000 ሰዎች ሞቱ ማለት ነው የሚል። ይሁን እንጂ ሴራ ተንታኞች እንደሚሉት ቢል ጌትስ በዚያ ንግግራቸው በአሜሪካን 700,000 ሰዎች ያልቃሉ አላሉ። ያንን ለማስፈጸምም እየሰሩ አይደለም። ይህንን የሚያረጋግጥ መረጃም የለም። የሚደንቀው ግን ይህ የሴራ ትንተና አራማጆች ቢል ጌትስን በተመለከተ እየፈጠሩ ያሉት ተጽዕኖ ከጣሊያን የተወካዮች ምክር ቤት ሸንጎ ድረስ ሰተት ብሎ መግባቱ ነው። ዴንትሮ ላኖቲዚያ የተባሉ አንድ የጣሊያን ፓርላማ አባል ቢል ጌትስን ወስደን በዓለም አቀፉ ፍርድ ቤት ለምን አንገትረውም ሲሉ ጠይቀዋል። ከቢል ጌትስ ሌላ ያሉ የክትባት መላምቶች 1 ሚሊዮን ሰዎች በተመለከቱት የተባለው አንድ የተንቀሳቃሽ ምስል በጣሊያን ዝነኛ ሆኗል። የቪዲዮ ጭብጥ ቫይረሱ ሆን ተብሎ መፈጠሩን የሚያወሳ ነው። የዚህ ቪዲዮ ተራኪ ስቴፋኖ ሞንታናሪ ይባላል። ጣሊያናዊ ተመራማሪ ነው። እንዲያውም በፋርማሲ ቅመም ዘርፍ ዲግሪ አለው። እሱ እንደሚለው ቫይረሱ የተፈጠረው የሰው ልጆች በግዳጅ ክትባት እንዲወስዱ ለማመቻቸት ነው። ከክትባቱ ጀርባ ደግሞ ቢል ጌትስ አለ ይነናል። ይህ ወረርሽኝ እንዲቀጥል ይደረጋል። እንዲቀጥል የሚደረገው ክትባት እንድንወስድ ለማስፈራራትና ለማሳመን ነው። ከዚያ ሀብታሞች የበለጠ ሀብታም ይሆናሉ በማለት ሞንታናሪ ለማሳመን ይሞክራል። የዚህ ሴራ ተንታኞች በኢሲያም ተበራክተዋል። ህንድ በየጊዜው አዳዲስ አሉባልታዎች የሚሰሙባት ሀገር ናት። በዚያ ሀገርም ከምዕራቡ ዓለም የሚመጣን ክትባት ላለመቀበል እንቅስቃሴዎች ተጀምረዋል። ህንድ ውስጥ ያሉ የሴራ አራማጆች አገራቸው ክትባቱን ከላም ሽንት እንደምታገኝ ያምናሉ። በህንድ በፌስቡክ ሰፊ ተቀባይነት ያገኘ ዘመቻ ከዚሁ ከላም ሽንት ጋር የተገናኘ ሆኗል። መረጃውን ሺዎችና ሚሊዮኖች በየቀኑ የሚጋሩት ጉዳይ ነው። ነገሩ አህመዳባድ ሚረር ከተሰኘ ጋዜጣ ዜና ጋር የተያያዘ ነው። ይህ ጋዜጣ በህንድ ቅዱስ ከሆኑ ላሞች መድኃኒቱ ሊገኝ ይችላል የሚል ይዘት ያለው ዘገባ ሰርቶ ነበር። ክትባቱ የሚቀመመው ታዲያ ከላም ሽንት ከቅቤና አዛባ ይሆናል። ከዚህ ዘገባ ቀደም ብሎ ሲሆን በርካታ ህንዳውያን ቫይረሱን ለመከላከል የላምን ሽንት መጠጣት ጀምረውም ነበረ። አሁን እየጠጡ ነው። በዚህ ሀገር ለላም ትልቅ ቦታ ይሰጣታል። ላም ቅድስት ናት። የሚገርመው ደግሞ ይህ ሰፊ ተቀባይነትን ያገኘው ሴራና መላምት
በጊዜ ሂደት መልኩን እየቀየረ መሄዱ ነው። ነገሩን መጀመሪያ የሴራ ፈታዎች ምንጭ አድርገው የወሰዱት አህመዳባድ ሚረር ከተባለ ጋዜጣ ቢሆንም ጋዜጣው መድኃኒት ከሽንት ይገኛል ብሎ አልጻፈም። ከዚያ ይልቅ ጋዜጣው አንድ ሐኪምን ጠቅሶ የላም ሽንት መድኃኒትነት ስላለው ለኮቪድ-19 የሚሆን ንጥረ ነገር ሊገኝበት ይችላል የሚል ጽሑፍን ነበር ያሰፈረው። የሴራ ትንተና አራማጆች ግን ጉዳዩን ከዚህ ብዙ አርቀው ወስደውታል። ቢቢሲ የህንድ ሕክምና ምርምርን ማዕከል ኃላፊ የሆኑትን ዶክተር ራጂኒካንትን ስለ ላም ሽንት ወይም አዛባ ኮሮና ቫይረስን ይፈውሳሉ ወይ ሲል ጠየቃቸው። እሳቸውም ሲመልሱ ይህን የሚያረጋግጥ ምንም አይነት መረጃ የለም፣ የተደረገ ምርምር ስለመኖሩም አላውቅም አሉት። በህንድ የግብርና ሚኒስቴር ስር የተቋቋመ አንድ ክፍል ግን ለኮሮና ቫይረስ ለጊዜው ክትባት ባይገኝም ምናልባት ክትባቱ ከላም ሽንትና ከአዛባ እንዲሁም ቂቤ ተቀላቅሎበት መድኃኒት ለማግኘት ሙከራ ይደረጋል አለ። ውድ አልፋቲው ተከታታዮቻችን ለዛሬው ይዘነው የነበረው በቢል ጌትና በአወዛጋቢው የግዳጅ ክትባት ዙሪያ ያተኮረው ጽሑፍ ይህን ይመስል ነበር። በሌላ ጊዜ በሌላ ዝግጅት ተመልሰን እስከምናገኛችሁ ድረስ መልካሙን ሁሉ እንመኝላችኋለን። ጤና ይስጥልን።